ውድ ሰለሞን ተካ ኦፊሻል ቲክቶክ ተከታዮች ዛሬ በቪዲዮ ላይ አርስቴ ታዛቢው በሚል ስለመጣው እንደምትቀበሉኝ ተስፋ አደርጋለሁ። ታዛቢ ሁሉ ኃጢአትን ሰርቷል፣ እግዚአብሔርን ክብር ጎድሏቸዋል። መጽሐፍ ቅዱስ አስከትሎ በጸጋው ደግሞ ድነናል። እርሱ ቁስል እኛ ተፈውሰናል። ታዛቢ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤተሰብ የሆናችሁ ሁሉ ሙስሊም ወንድሞቼ፣ ክርስቲያን ወንድሞቼ አንድ የመጽሐፍ ቅዱስ ታሪክ ላንሳ። በእስራኤል ሕግ መሰረት በሰንበት ዕለት ዝሙት የፈጸመ በድንጋይ ተወግሮ ይገደላል ይላል። አንዲት ዝሙት ፈጽማለች የተባለች ሴት ብዙ ሕዝብ በተሰበሰበበት እየደበደቡ እያንገላቱ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ይዘዋት ይመጣሉ። ጌታ ሆይ እቺ ሴት በሰንበት ቀን ዝሙት ፈጽማለችና በእስራኤል ሕግና መሰረት በድንጋይ ተወግራ ትገደል ይላል። ስለዚህ ምን ትላለህ? ስለዚህ ይሉታል።